አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያድርግልን። ዛሬም እንደ ምንጊዜውም የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙ ሰው እንዲደርስ አድርጉት። ዛሬ እንግዲህ ረመዳን 18 ነው ማለት ነው። ቅዳሜ ነው ቀኑ 2026 ማርች 7 ማለት ነው ሀባይብ። በዛሬ በማርች 7 ይዤላችሁ የመጣሁት እያንዳንዱን የወርቅ ዋጋ ነው። ትናንትና በጊዜ የለቀኩላችሁ ወርቅ ስለቀነሰ ነበረ። ያው በተወሰነ ቢሆን ቀንሶ ነበር ትናንትና። ምናልባት የምትጠባበቁ ካላችሁ መግዛት ለምትፈልጉ ብዬ ሸበካ ለራሱ እያስቸገረኝ የግድ ነበር አፕሎድ ያደረኩት ቪዲዮውን። እንግዲህ ውዶችዬ ዛሬ ደግሞ ምን አዲስ አለ የሚለውን ወደ መጣሁበት አልፋለሁ። ከዛ በፊት እዚህ ጋር የማሳያችሁን የአንገት ወርቅ አንዲት እህቴ የገዛችው ነው ማለት ነው። ግራሙ 5 ግራም ነጥብ 1 ነው። ከደሪባ ጋር ሁሉንም ያካተተ ከመስነያ ጋር 3300 ሪያል ነው ማለት ነው የገዛችው። ያኔ ደረሰኝ ተቀብላለች ማለት ነው ውድ ቤተሰቦች። እናም እንግዲህ ይሄንን ካልኳችሁ ታችን አላህ ይባርክልሽ፣ በሰላም በፍቅር የምታደርግ ያርግሽ። በሳውዲ አረቢያ 24 ካራንት 1 ግራም ወርቅ 624 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 572 ሪያል በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ ትላንት እንግዲህ ነግሬያችኋለሁ ቀነሰ ብዬ፣ ዛሬ ደግሞ በአንድ ጊዜ 546 ሪያል ወጥቷል ማለት ነው የግራሙ ዋጋ ብቻ። 18 ካራንት 1 ግራም ወርቅ 468 ሪያል እየተሸጠ ይገኛል። ለምሳሌ ከደሪባ ጋር ከመስነያ ጋር ከመሃሉ ጋር 1 ግራም ወርቅ ብትገዙ በ670 ሪያል ይሸጡላችኋል ማለት ነው። ሁሉንም ያጠቃለለ 1 ግራም ማለት ነው። እንግዲህ ከደሪባ ጋር ለምን አነግሪንም ለምትሉ በደንብ ማዳመጥ አለባችሁ። እየተናገርኩ ነው። 1 ግራም ዋጋ ያኔ ሂሳቡ በ670 ሂሳብ ነው የሚያስቡላችሁ ማለት ነው። ከዛ በመቀጠል እናንተ መሸጥ ብትፈልጉ 22 ካራንት ከሆነ በ565 ሪያል ይገዟችኋል ማለት ነው። 21 ከሆነ በ540 ሪያል ይገዟችኋል ማለት ነው። 21 ካራንት ባህሪን ከሆነ 18 ከሆነ በ460 ሪያል ይገዟችኋል። የእናንተን መሸጥ ከፈለጋችሁ ማለት ነው። ይሄ በሳዑዲ ያለው የወርቅ ዋጋ ሲሆን ኢማራት ላይ 1 ግራም 24 ካራንት 610 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 560 ድርሃም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 534 ድርሃም እየተሸጠ ይገኛል። 18 ካራንት 457 ድርሃም በመሸጥ ላይ ይገኛል ማለት ነው። ይሄ በኢማራት ያለው የወርቅ ዋጋ ነው። እናንተ እንዳልኳችሁ መሸጥ ብትፈልጉ የራሳችሁን 22 ካራንት ከሆነ በ555 ድርሃም ይገዟችኋል። 21 ከሆነ በ530 ድርሃም ይገዟችኋል ማለት ነው። 18 ከሆነ በ450 ድርሃም ይገዟችኋል ማለት ነው። ውድ ቤተሰቦቼ እንግዲህ በሳዑዲ በኢማራት ያለው የወርቅ ዋጋ ይሄንን ይመስላል። አሜሪካ ላይ 1 ግራም 24 ካራንት ወርቅ 166 ዶላር እየተሸጠ ይገኛል። 22 ካራንት 152 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 145 ዶላር እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 124 ዶላር በመሸጥ ላይ ይገኛል ማለት ነው። አውስትራሊያ 1 ግራም 24 ካራንት ወርቅ 237 ዶላር እየተሸጠ ይገኛል። 22 ካራንት 216 ዶላር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 207 ዶላር በመሸጥ ላይ ይገኛል። እንግዲህ ሀባይብ ይቅርታ ኳተር ላይ 1 ግራም 21 ካራንት ባህሪን 530 ሪያል እየተሸጠ ይገኛል። 22 ካራንት 556 ሪያል በመሸጥ ላይ ይገኛል ማለት ነው። 24 ካራንት 1 ግራም ወርቅ 606 እየተሸጠ ይገኛል። ኮይት 1 ግራም 24 ካራንት ወርቅ 51
ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 46 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 44 ዲናር እየተሸጠ ይገኛል። ባህሪን 1 ግራም 24 ካራንት ወርቅ 62 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 57 ዲናር በመሸጥ ላይ ይገኛል። 21 ካራንት 1 ግራም ወርቅ 55 ዲናር እየተሸጠ ይገኛል ማለት ነው። ሀባይብ ጆርዳን 1 ግራም 21 ካራንት ባህሪን 103 ዲናር በመሸጥ ላይ ይገኛል። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ያው ይሄንን ይመስላል ማለት ነው። የወርቅ ዋጋ ትናንት እንዳልኳችሁ በጊዜ የለቀቁት ቀነሰ፣ የተወሰነ ቀነሰ ብዬ ሄዳችሁ እንድትገዙ ምናልባት ሌሊቱ ሙሉ ክፍት ስለሆነ ረመዳን አይዘጋም ታውቃላችሁ፣ እስከ ሰዓት ድረስ እስከ 9 ሰዓት ድረስ ማለት ነው። እና ሰዓት ጀምሮ እስከ 9 ሰዓት ሌሊቱ በሀገራችን ክፍት ነው ማለት ነው። በዛን ሰዓት ሄዳችሁ ትገዛላችሁ የሚለው ስላለኝ ነው። ዛሬ ደግሞ በአንድ ቀን ውስጥ ጨምሯል ማለት ነው። ያው ታውቃላችሁ ወርቅ ሰላም ሲሆን ሀገር ሰላም ሲሆን ወርቅ ሐዋላ እየቀነሰ ነው የሚሄደው። ነገር ግን የሆነ ነገር ሲኖር ዓለም ላይ ወርቅ እየጨመረ ነው የሚሄደው ማለት ነው። ይሄንን እንግዲህ አላህ ሰላሙን ያምጣልን ለሁሉም፣ ለሀገራችንም ዓለም ሁሉ ሰላም ትሁን። ከዛ በመቀጠል እንግዲህ ወርቅ መድኃኒት ነው ወይ 500 ሪያል አናወጣም የሚል ኮመንት አየሁኝና ገረመኝ። አለማወቃችን እኮ ይሄ ነው ችግራችን ማለት ነው። ግዙ ግዙ ተያለሽ 500 ሪያል አንገዛም። እኔ እኮ የኔ የራሴ ወርቅ ቤት የለኝም እኮ ከኔ ግዙ አላልኩም። ብቻ የትም ይሁን የት ግዙ ነው፣ ለራሳችሁ ይጠቅማችኋል ነው ያልኩት። አንዳንድ ልጆች እኔ የምጠቀም ይመስላችኋል፣ መእተው ወደ እኔ ግዙ እያልኩ ምገፋፋቸው ይመስላችኋል። ከኔ ኑና ግዙ አይደለም። ብቻ የትም ይሁን የት ያላችሁት ሄዳችሁ ግዙ ነው፣ በኋላ ይጠቅማችኋል ነው የኔ አባባል እንጂ የተግባባን አልመሰለኝም አንዳንድ ልጆች ጋር። ብቻ አላህ ልብ ይስጣችሁ፣ ለራሳችሁ ጥቅም ነው እንጂ ለኔ አይደለም ማለት ነው። ስለዚህ እኔ አንድ ነገር ምንሽ ወዳጅሽ የእጅሽን ማጣት አይቶ ሲርቅሽ፣ ሰው ፊቱን በሚያዞርብሽ ሰዓት ማለት ነው፣ በችግርሽ ጊዜ የሚደርስልሽ ከጎንሽ ሆኖ አለሁሽ የሚልሽ ወርቅ ላይ ያስቀመጥሽው ገንዘብ ብቻ ነው። ያው መድኃኒት በይው አለቀ። ዛሬ እየሰራሽ ገንዘብ ስለምታገኝ ብቻ የማጣ አይምሰልሽ እና አትሞኙ። ብዙዎቻችሁ አልነቃችሁም፣ ገና ናችሁ ማለት ነው። ስለዚህ እኔ እየገፋፋኋችሁ ያለሁት ለራሳችሁ እንድትጠቀሙ ነው እንጂ ለኔ የምትጠቅሙኝ ነገር የለም ማለት ነው። እናንተ ወርቅ ስለገዛችሁ ለኔ የምትሰጡኝ ነገር የለም። ግን እኔ ወርቅ ለኔ ባለውለታዬ ስለሆነ ስለጠቀመኝ ኢትዮጵያ ገብቼ ተመልሼ ሳውዲ አረቢያ የመጣሁት ወርቄን ሸጬ ስለሆነ ምን ያክል ጥቅም እንዳለው በደንብ እኔ እንጃ። ከኔ በላይ ስለ ወርቅ ጥቅም የሚያውቅ አለ ብዬ አላስብምና በክፉ ቀን ስለደረሰልኝ ማንንም ሳላስቸግር ታውቃላችሁ። እዛ ሀገር ኖረን ኢትዮጵያ ስንገባ ሰው እንደ ባይተዋር ነው የሚያየን። እንደ ማግለል ራሱ ያደርግሻል ገንዘብ ከሌለሽና ይጠቅማችኋል ለማለት ነው። ንቁ ንቁ፣ አትተኙ ማለት ነው።